የኖህን ታሪክ እያነበብኩ በጣም የገረመኝን ነገር ልንገራችሁ። እግዚአብሔር ለኖህ መርከብ ስራ ብሎ ካዘዘው በኋላ እያንዳንዱ መርከቡ የሚሰራበትን መሳሪያ የመረጠው እግዚአብሔር ነው። በጎፈር እንጨት ነው መሰራት ያለበት፣ ውስጡ በቅጥራን መለቅለቅ አለበት ብሎ እያንዳንዱ መርከቡ ሊሰራበት የሚገባውን ኢንስትራክሽን ለኖህ የነገረው እግዚአብሔር ነው። እና ውስጡ ስንት ክፍል ሊኖረው እንደሚገባ ስለ ደረጃው፣ ስለ እያንዳንዱ ነገር እግዚአብሔር በኢንስትራክሽን ለኖህ ሲነግረው፣ አንድ ግን ያልነገረው ነገር ነበር። ለመርከብ በጣም ወሳኝ የሆነ ነገር እግዚአብሔር ግን ለኖህ ያልነገረው አንድ ነገር ነበር። እሱም መርከቡን የሚያንቀሳቅስበት መሪ ነው። የኖህ መርከብ መሪ እንደሌለው ታውቃላችሁ? ብቸኛው መርከብ ነው ያለ መሪ የተሰራ ማለት ነው። ኖህ የተንቀሳቀሰበት መርከብ፣ ከዛ ከጥፋት ውሃ የተረፈበት ይሄ መርከብ መሪ የለውም ነበር። አያችሁ፣ የኔና የእናንተን ፌሎሺፕ ልክ እንደዚህ ነው። እግዚአብሔር የሚመራው ነገር ውስጥ ስትገቡ፣ እግዚአብሔር የሚያስተዳድረው ህይወት ውስጥ ስትገቡ፣ መሪውን እግዚአብሔር ለእናንተ አይሰጣችሁ። እንድታስተዳድሩ፣ ወደ ፈለጋችሁበት ቦታ እንድትነዱ፣ ወደ ተሰማችሁ ቦታ መርከቡን ይዛችሁ እንድትንቀሳቀሱ እግዚአብሔር መሪውን አይሰጣችሁ። መሪው በእግዚአብሔር እጅ ላይ ነው ያለው። እግዚአብሔር ህይወታችሁ አስተዳዳሪ እስከሆነ ድረስ፣ ዴስቲኒያችሁ ላይ እስኪያደርሳችሁ ድረስ፣ የተናገራችሁ ነገር ላይ እስኪያደርሳችሁ ድረስ መርከባችሁን የሚመራው ራሱ እግዚአብሔር ነው። መርከቡ ያለው በእግዚአብሔር እጅ ነው እንጂ በእናንተ እጅ አይደለም። ስለዚህ ወዴት እየሄድኩ ነው? እግዚአብሔር ወደ ነገረኝ ዓላማ እየተጠጋው ይሆን? ህይወቴ ለምንድን ነው እንደዚህ ሆኖ እያላችሁ ውስጣችሁ ጥያቄ እየተፈጠረባችሁ ያላችሁ ሰዎች እግዚአብሔርን በትክክል እየተከተላችሁ ከእግዚአብሔር ጋር ፌሎሺፕ እያደረጋችሁ ከእግዚአብሔር ጋር ህብረታችሁ ጠንካራ ሆኖ እግዚአብሔርን እየወደዳችሁ እግዚአብሔርን እያመናችሁ ግን ወዴት ነው እየሄድኩ ያለሁት? እግዚአብሔር በዚህ ህይወት ውስጥ ግን አንተ አለህበት? እንዴት ነው ይሄን ህይወት እየመራ ያለው እግዚአብሔር እያላችሁ እየጠየቃችሁ ያላችሁ ሰዎች መሪው በእግዚአብሔር እጅ ስለሆነ ስለ ህይወታችሁ ዴስቲኒ ተናግሯችኋል እንጂ እንዴት አድርጎ ወደ ዴስቲኒ ይዟችሁ እንደሚሄድ እግዚአብሔር አልነገራችሁም። ምክንያቱም አካሄዱን የሚያውቀው እግዚአብሔር ስለሆነ ማለት ነው። አካሄዱን ብታውቁትማ ስለ ዴስቲኒው ሲነገራችሁ አልፈልግም ትሉ ነበር። አካሄዱ ከባድ ስለሆነ ማለት ነው። ስለዚህ መሪው ያለው በእግዚአብሔር እጅ ነው። አንዴ መርከቡ ላይ ከወጣችሁ በኋላ፣ አንዴ እግዚአብሔርን አምናችሁ ከእግዚአብሔር ጋር ተስማምታችሁ መርከቡ ላይ ከወጣችሁ በኋላ እናንተ አይደላችሁ መርከቡን የምታንቀሳቅሱት፣ እግዚአብሔር ራሱን መርከቡን የሚያንቀሳቅሰው። ስለዚህ ዛሬ ጭንቀት ውስጥ ያላችሁ ሰዎች በዚህ ቃል ተጽናኑ። እግዚአብሔር መርከባችሁን ይዞታል። የመርከባችሁ መሪ ራሱ እግዚአብሔር ነው።